ነበርኩ እኮ እሱ ማንም ባልነበረበት ጊዜ ምንም ባልነበረበት ጊዜ አብሬው ተስፋ ብቻ እንጀራ በነበረበት ጊዜ አብሬው ህልም የሚመስለውን ዛሬን እያሰበ በሚኖርበት ጊዜ እሱ ብርታት ነበርኩ። እየታወሰኝ ህይወቴ ለሱ መስዋዕት አድርጌ ያለ እረፍት ለሱ መቅናትን የጎበጥኩለት ሸክሙን ሁሉ ለኔ ሰጠ። እሱ ያለ ሸክም እንዴት እና አንቺ የጎበጥሽለት ሸክሙን የተሸከምሽለት ዋጋሽን እንዴት አድርጎ ከፈለው? መግቦትሽ ለመግባት ከሆነ ያደረግሽው ትላንት ለሱ መቅናት ዋጋ በምከፍልበት ብዙ ደስተኛ መሆን መሳቅ የምችልበት ጊዜ ነበር። ግን የደስታን ሳቅ ብቻዬን ሳይሆን ከሱ ጋር አብሬ ስቃለሁ ብዬ ለይደር አስቀምጦት፣ ግን እሱ ሳቄን ከኔ ቀምቶ ለሌላ ሴት ሰጣት። ለኔ ህይወት ደግሞ የእንባ ሜዳሊያ ሸለማት። ብዙ የሆንኩለት በብዙ ከህይወቱ ገፋኝ እና መገፋቴ ወደፊት ለመስፈጠር እንጂ ለመውደቅ አይደለም። ይኸው የተገፋሽ አትመስይም። የተደረበ ካባ ሁሉ እኮ ለማጌጫ ብቻ አይደለም። አንዳንዴ ከላይ መደረብ ገበናንም ለመሸፈን ጭምር። እና ምን ትመኛለሽ? ይቅና ብለው እርግማን እንጂ መልካም ምኞት አይደለም። ይቅና በሚለው መልካም ምኞት ውስጥ ትልቅ እርግማን። እኔ ህይወት መሄዱ በራሱ ለሱ አሁንም ይወራል ትተህ መሄድ ማን በነጋቸው መንገድ ነው ክታት ይገባኛል እኮ ግን ደግሞ ፍቅር የሚገለጸው እኮ በሰላም ነው። በሰላማዊ መንገድ ልገልጽልህ ስሞክር ምንም ሊገባ አልቻለም። መስሎሽ ነው እንጂ እኔ በጣም ተረድቼሻለሁ። በቃ ደግሞ ይሄን ነገር አንዴ ወርተን ፈተናል አይደል? ለምን ደግመን እናወራለን? እሺ ግን ደግሞ በቃ በቻልኩ አቅም ከዛች ልጅ ራቅልኝ። እንደ ቤታችንን ሰላም አትንሳው። እሺ አንቺ ባትይኝም እኮ ነው ያልቀረብኳት። እንደውና የነቀልቃላ ሴቶች እኮ በቀላሉ የሰው ውስጥ መግባት ይችላሉ። ያ ደግሞ እኔን ያስፈራኛል። የኔን እኮ እዚሁ አንቺ ጋር ተስቦ ቀርቷል። ስለዚህ በቃ ምንም አትናገሪ ይበቃል። እሺ አሁን ግን ምግብ አንበል? አይ እኔ ብዙም አላሰኘኝም።
ምን ነው ራብሽ እንዴ? አዎ እኔ ርቦኛል እንዴ። ቅድም ከሄድን ጀምሮ እኮ ምንም አልበላሁም። እኔን እንደዛ ቆሌን ገፉኝ። እነሱ እዚህ አለማቸውን ይቀጫሉ አይደል? ማን ነው? ውይ ገባው እኮ ኪራዬ። ሳላስበው እኮ ነው። ድንገት ብታይ በዚህ ጋር ሳልፍ በሩን ሳላስበው ነካ ሳረገው ብርግድ አለ እና ለእናንተ ደግሞ ያው በዚሁ አጋጣሚ ከመጣ አይቀር ምግብ ምሳ ካስፈለጋችሁ ብዬ እኮ ነው። እንዴት ነው ኬተሪንግ አገልግሎት ምናምን ትፈልጋላችሁ? እሱ ጋር ቆምሽ እየሰማሽ ነበር አይደል? ማ እኔን ተለጥፌ የምሰማ እንዴ? ኧረ እኔ አልሰማሁም። ድንገት በአጋጣሚ በዚህ ጋር ሳልፍ እኮ ነው ነካ ሳረገው ዝም ብዬ ግብት አልኩኝ እንጂ እኔ ምንም ተለጥፌ እኮ አልሰማሁም። እንዴ ምን ሆነሽ ነው ጽዬ? ግን ያው በዚሁ አጋጣሚ እንዴት ነው የምግቡን ነገር እንዴት ላድርግላችሁ? ችግር የለውም እዛው አቅርቢ እንመጣለን። ይሻላል። አይ እኔ እኮ እዚሁ እየተማዘዛችሁ አይ ማለቴ እየተጎራረሳችሁ መብላት ከፈለጋችሁ ላምጣላችሁ ብዬ እኮ ነው። ጺሙ በቃ ወከባ ትፍጠሪ ሂጂ። እሺ ግን እኮ ኪራይ ጽዬ እኔ ምን አባቴ ላድርግ? እርስ በርስ ስትባሉ ስትጨቃጨቁ እኮ እኔ መሀል ቤት ተጨነኩኝ። እሺ ለማን ላግዝ? ለአንተ ባግዝ እሷ ታኮርፋለች፣ ለእሷ ሳግዝ አንተ ታኮርፋለህ። እሺ እኔ ከማን ወገን እንደሆን ፊት እያየሁ ተሳቀቅኩ እኮ ኪራዬ። እሺ በቃ ሂጂ አሙቂው፣ እኛ እንመጣለን። እሺ በቃ አዘጋጃጃለሁ። እሺ ይቅርታ ግን ጨርሱት። ይቅርታ። አይሲሙ በቃ ወከባ መፍጠር ትወዳለች አይደል? በጣም እንጂ የቤቱ ድምቀት እኮ እሷ ናት። ግን አሁን ይሄ ዝም ብላ የምትለፈልፈው ነገር በጣም እያናደደኝ መጥቷል። ያው ሁላችንም ብንሆን እኮ ያለ አንድ ደካማ ጎን አንፈጠር መቻል። በቃ እሺ አሁን እንሂድና ምግቡን እንብላ። ምን ነው ያረክሽ ነገር ጸጸተሽ እንዴ? አይ እንደዛ እንኳን አይደለም። ይልቅ አንቺ ምንም አለማድረግ ነው የጸጸተኝ። ማለት አልገባኝም። ናምዬ አትለጠፊብኝ። ስንት ጊዜ ነው የምነግርሽ? እዛው ራስሽን ቻይ። እሺ ናፍቃኝ እኮ ነው አይደለ? በጣም አንጀት ትበይለ እንዴ? ለማንኛውም